ዛሬ ሚስጥር እናውጣ እስኪ። በወለዱ ወዲያው ማለት ነው ሽንቅጥቅጥ ብለው የምናያቸው ሰዎች አርቲስቶች ስፔሻሊ አብዛኛውን ጊዜ ምን እያደረጉ ነው የሚለውን ስናይ ታሚታክ የሚባል ሰርጀሪ አለ። ይሄም እናቶች ከወለዱ በኋላ ሰርጀሪ አለ፣ ታሚታክ ይባላል። ይሄ ምንድነው? መጀመሪያ በእርግዝና ሰዓት ክፍተት ሊፈጥር ይችላል ያልኳችሁ መስላል አይደለ? ከላይ ያለው በስፖርት እናስተካክለዋለን ያልኳችሁ እሱን አንድ ላይ ተደርጎ ተጠጋግቶ እንዲሰፋ ይደረጋል። ከዛ በኋላ ደግሞ በእርግዝና ጊዜ የስኪን መለጠጥ፣ ይሄ ቆዳ መለጠጥ ይኖራል አይደለ? ስፔሻሊ ዳግማችሁ ስትወልዱ እንደዛ ሊያጋጥም ይችላል። ኢቭን ኪሏችሁ ቢቀንስም ስኪኑ ይሄ ቆዳው ወደ ነበረበት ላይ መለስ ይችላል። ስለዚህ እሱንም ሪሙቭ ያደርጉታል። እሱን ሪሙቭ ሲያደርጉ እንደውም ብዙ ጊዜ በዛውም እምብርትን አስተካክለው ከእንደገና ይሰሩታል። አንዳንዴ ሊፖሴክሽን የሚባለውም ይጨመርበት ፋት ሪሙቭ ማድረግ ነው። ይሄ እርጉዝም ያልሆኑ ሰዎች ኖርማሊ ሊያሰሩት ይችላሉ። በሆነ ቀን አይታችኋቸው በተወሰነ ጊዜ ውስጥ ሆዳቸው የሆነ የለም 8 ቁጥር ሆኖ የምታያቸው ሰዎች የሉም? እንደዛ ወፍራም ሆዳቸው ላይ ውፍረት ያላቸው ሰዎች በአንድ ቀን ሰው የምታዩበት ምክንያትም ይሄም ሊሆን ይችላል። ፋቱንም ሪሙቭ ይደረጋል። ከዛ በኋላ ይሰራል። ልክ እንደ ሲ-ሴክሽን ከታች ነው የሚደረገው። ጠባሳው ከላይ ላይ ይታያችሁ ይችላልና እንደዚህ ተሸናቅጠው ነው ምናምን ብላችሁ እንዳይሰማችሁ። ሁሉም ያደርጋሉ እያልኩ አይደለም። አለጅድ ላይ ዓለም ላይ ያሉ አርቲስቶች ስፔሻሊ አሁን ካርዲ ቢ በወለደች ቁጥር ነው የምታደርገው ይባላል። እንደውም እነዚህ የሚሰሩ ሰዎች አድቫይዝ የሚያደርጉት ወልዳችሁ ስትጨርሱ ነው የሚባለው። እንደውም አብዛኛውን ጊዜ ምንድን ነበር ማሚ ሜክኦቨር የሚባልም ነገር አለ። ጡታቸውንም ሁሉ ነገራቸውንም አንድ ላይ ወልደው ከጨረሱ የሆነ እድሜ ላይ ከደረሱ በኋላ የሚያሰሩ ሰዎች አሉ። እንደውም የካኔ ዌስት እናት በዚህ ነው መሰለኝ ህይወታቸው ያለፈው አይደለ? አብዛኛው ሰው ከባድ ሪስክ ነው የሚወስደው። አብዛኛው ሰው በእርግጥ በጣም ትልቅ ሪስክ የሚወስዱም ሰዎች አሉ። ግን ይሄ ሆዳቸውን ብቻ የሚያሰሩ ሰዎች አሉ እና እንዳይሰማችሁ እናቶች ለማለት